በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሐምሌ 29 በዓለ ወልድ በሰላም በፍቅር በጤና አደረሰን አደረሳችሁ። የዛሬው ዕለት እጅግ በጣም አምላካችን ቸርነቱን የገለጸበት ፍቅሩን የምናስብበት ክብረ በዓል ነው። በመላው ዓለም የምትገኙ የማኅደረ ጥበብ ሚዲያ ታዳሚዎች እንኳን ለበዓለ ወልድ ክብረ በዓል አደረሰን አደረሳችሁ። በዓለ ወልድ እግዚአብሔር አብ አንድያ ልጁን ለዓለም አሳልፎ የሰጠበትና የጌታችን የመድኃኒታችን የኢየሱስ ክርስቶስን ወሰን የሌለው አምላካዊ ፍቅር ቸርነትና ድንቅ የምሕረት ሥራ የምናስብበት ታላቅ መንፈሳዊ ዕለት ነው። ይህ የተቀደሰ ቀን በጸሎት በምስጋናና በፍቅር በበጎ አድራጎት ሰዎችን እየረዳን የፈጣሪያችንን ገደብ የለሽ አባትነት የምናከብርበት ልዩ አጋጣሚ ነው። የዕለቱ በረከታው ሰማያዊ በረከት ረድኤትና ሰላም በሁላችን ቤት ይሁን ውስጥ እንዲያድር አምላካችንም አገራችንንና ሕዝባችን በምሕረቱና በበጎነቱ እንዲጎበኝ የዘወትር ጸሎታችን ነው። በዚህ ቅዱስ ቀን እርስ በርሳችን በመዋደድና በመረዳዳት የመንፈስ ቅዱስ ፍሬ ሕይወታችን እንድናሳይ ይገባል። ውድ ኦርቶዶክሳውያን ዲህ ዕለቶች አዲስ ነገር የሚያስተምሩን የአምላካችንን መልካምነትም የምናስብበት የአምላክን ቸርነት ለሰዎች በመድረስ በየዋህነት በፍቅር አምላካችንን እርሱን መውደዳችንን የምንገልጸው ለሰዎች በምናደርገው የሚታዩ ተግባሮች ነውና ከዕለቱ ረድኤት በረከት እንድናገኝ አምላካችን በእውነት ያድለን። እንኳን አደረሰን አደረሳችሁ። አምላካችን ለአገራችን ፍጹም ሰላም አንድነት ፍቅሩን ያድለን። ከቅዱሳኑ ረድኤት በረከት ይክፈለን። በዕለቱ የማናውቃቸው ቅዱሳን ሁሉ አምላካችን የማያልፈውን ምሕረቱን ይላክልን። እንኳን አደረሰን አደረሳችሁ። የተለያዩ በገጹ የሚለቀቁ መልእክቶች እንዲደርሷችሁ ገጹን ሰብስክራይብ፣ ላይክ፣ ሼር በማድረግ ወንድማዊ እህታዊ ፍቅራችሁ እንድትገልጹ በልዑል እግዚአብሔር ፍጹም ፍቅር ጠይቃለን። አምላካችን በድጋሚ ከዕለቱ ከበዓለ ወልድ ረድኤት በረከት ይክፈለን። የመከረን ያስተማረን ገሠጸን የአባቶቻችን አምላክ የእኛም አምላክ በምሕረት በይቅርታው ይጎብኘን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቆየን።